ተልባን ስትጠቀሙ ማድረግ ያለባችሁ ከፍተኛ ጥንቃቄ አጠቃቀምና መውሰድ የሌለባቸው ሰዎች በዚህ ቪዲዮ ስለ ተልባ የጤና ጥቅም ጉዳቱ የአጠቃቀም ቅደም ተከተል መጠቀም የሌለባቸው ሰዎችና መወሰድ ያለበት ጥንቃቄ በደንብ ይብራራል ብቻ ከናንተ የሚጠበቀው ቪዲዮውን እስከ ፍጻሜው መከታተል ላይክ ሰብስክራይብ ማድረግ ይሆናል ከጥንታዊ ስልጣኔ ጀምሮ ተልባ ለጤና ጠቃሚ ከሚባሉት ምግቦች ይመደባል ቡናማና ወርቃማ የተልባ አይነቶች ሲኖሩ ሁለቱም ተመሳሳይ ጠቀሜታ አላቸው ቀጥለን የምናያቸውን የተልባን የጤና በረከቶች ለማግኘት አጠቃቀማችን በትክክለኛው መንገድ ሊሆን ይገባል ተልባን ስንጠቀም የተፈጨና የበሰለ መሆን አለበት ተፈጭቶ የታሸገውን ከገዛችሁ ጥሩ ግን ጥሬውን ከገዛችሁ መጀመሪያ ማመስ ያስፈልጋል ከዛ መፍጨት ወይም መውቀጥ ያስፈልጋል ሙሉ ዘርን ከገዛችሁ በዚሁ መልክ መጠቀም ከተፈጨና ከላመ በኋላ ከተለያዩ ምግቦች ጋር መውሰድ ይቻላል ተልባን ከአቮካዶ ጋር መውሰድ ይበልጥ የጤና ጥቅሙን ያጎለብተዋል ሁለቱም ጤናማ ቅባትን ስለያዙ የመደጋገፍና የመመጠጥ ዕድልን ይጨምራሉ የተፈጨ ተልባን በውሃ ውስጥ በማዋሃድ መውሰድ ይቻላል ሰላጣ ሲሰራ የተልባ ዘይትን መጠቀም ይቻላል ለቁርስ ከምትመገቡት አጃ ወይም ኦትሜል ወይም ገንፎ ወይም ገብስ ላይ ከአንድ እስከ 2 የሻይ ማንኪያ የተፈጨ ተልባን በመነስነስ መጠቀም ይቻላል እርጎ ላይ በመነስነስ መጠቀም ይቻላል ወይም ከእርጎ ከማር ከቤሪ ቅልቅል ላይ አንድ ማንኪያ የተልባ ዱቄትን በመነስነስ መጠቀም ይቻላል ከሙዝ ወይም ከምትወዱት ፍራፍሬ ጋር አብሮ በመፍጨት በጁስ መልክ መጠጣት ይቻላል ከስጋ ወይም ከዶሮ ጋር አብሮ በመቀቀል ወይም በመጥበስ መውሰድ ይቻላል ሾርባ ወይም ወጥ ላይም በመነስነስ መጠቀም ይቻላል አንድ የሻይ ማንኪያ የተፈጨ ተልባን ጁስ ላይ በመነስነስ መጠቀም ይቻላል በዛ ያለ መጠን ከሁለት ማንኪያ በላይ የምትጠቀሙ ከሆነ በመቀቀል መጠጣት ይቻላል ወይም በኩኪስ በኬክ መልክ በማዘጋጀት መውሰድ ይቻላል ወይም በዳቦ መልክ በመጋገር መጠቀም ይበልጥ ጥቅሙን ያጎላዋል ተልባን ስንጠቀም የተፈጨ የበሰለ መሆን አለበት ካልኳችሁ ላይ ደግሞ መፈጨቱ ብዙ ጥቅሞች እንዲኖሩት ይረዳል በሆድና በአንጀት ላይ የመመጠጥ አብዞርቭ የመሆን ዕድሉን ይጨምራል ሌሎች በውስጡ ያሉ ንጥረ ነገሮች የመቅረት ዕድላቸውን ያሰፋል ተልባን በጥሬው ስንጠቀም ግን ድፍን ጠንካራ የሆነ የተልባ የውጭኛው ሽፋን ወይም ቅርፊት አንጀት ላይ በቀላሉ ስለማይደቅ ንጥረ ነገሮች ሳይመጠጡ ሊያልፉ ይችላሉ ወይም የመመጠጥ ዕድሉን ይቀንሰዋል ሌላው በጥሬው ተልባን ስንመገበው በተለይ ደግሞ አብስተን ከወሰድነው በሲያናይድ ይዘቱ ምክንያት ችግር ሊፈጥርብን ይችላል ሌላው ወሳኝ ነገር የምንወስደው መጠን ነው ተልባ ከፍተኛ የሆነ የፋይበር ወይም የቃጫ ይዘት ስላለው አብስቶ መውሰድ ችግር ያመጣል ተልባን ስንጠቀም አዲስ መሆንና አንዳንድ የአጠቃቀም ክፍተቶች የጤና ችግር ሊፈጥር ይችላል ስለዚህ ልንወስድ የምንችለው የተልባ መጠን ሊሆን የሚገባው ለተልባ አዲስ ከሆነ መጀመሪያ በትንሹ መጀመር ያስፈልጋል በቀን አንድ የሻይ ማንኪያ የተልባ ዱቄትን ከተጠቀሱት ምግቦች ጋር መውሰድ ያስፈልጋል ለ7 ቀን በዚህ መልክ ከወሰድን በኋላ የምግብ መፍጨት ስርዓታችን የፋይበር ሂደትን ወይም ሜታቦሊዝምን ስለሚለምደው ምንም አይነት ምልክቶች አይፈጠሩም ከ7 ቀን በኋላ በቀን 2 ማንኪያ ያልን እንቀጥላለን ለብዙ ጊዜ ተልባን ለተጠቀሙ ሰዎች ግን በቀን ከ2 እስከ 3 የሻይ ማንኪያ ተልባን መጠቀም ይችላሉ ነገር ግን በተፋጠነ መንገድ በብዛት ከ5 የሻይ ማንኪያ በላይ ተልባን ከተጠቀምን በተለይ ለመጀመሪያ ጊዜ ከሆነ የምግብ ስርዓተ ልመት የቃጫ የሜታቦሊዝም ሂደቱ ስለሚከብደው አንዳንድ የሆድ ችግሮች ወይም የምግብ መፈጨት ችግሮች ይፈጠራሉ እነሱም እንደ ሆድ መንፋት ተደጋጋሚ ሽንት ቤት የመመላለስ ፍላጎት ጋዝ የመብዛት የሆድ ቁርጠት ያሉ ማለት ነው ስለዚህ የተፈጨ የበሰለ ተልባን በትንሽ ጀምሮ ቀስ በቀስ መጠኑን መጨመር የምናያቸው ወሳኝ ተአምራዊ ጥቅሞች ያጎላል ጉዳቶችን ያስቀራል ሌላው ውሃን አብስቶ መጠጣት በማንኛውም ጤናን በመጠበቅ ደረጃ ግንባር ቀደም ከሚጠቀሱት ምግቦች መጠጦች የመጀመሪያው ሲሆን ተልባን በመጠቀምበት ቀን ውሃን አብስቶ መጠጣት ግን የተለየ ተግባር አለው ተልባ በአንጀት ላይ ብዙ ውሃ የመሳብ አቅም ስላለው ውሃን አብስተን ጎን ለጎን ካልወሰድን የሆድ ወይም የሰገራ ድርቀትን ሊያመጣ ይችላል መፍትሄውም ተልባን በወሰድን ቀን እስከ 2 ሊትር ውሃ መውሰድ ይኖርብናል ተልባን ተፈጭቶ በስሎ ከውሃ ጋር በተጠቀሰው መጠን ብቻውንም ሆነ ከተጠቀሱት ምግቦች ጋር መውሰድ የሚከተሉትን ጥቅሞችን ያስገኛል አንደኛ የቆዳ እርጅናን ለመከላከል ይጠቅማል እድሜ በጨመረ ቁጥር ቆዳ መጨማደድና ጥንካሬውን ያጣ መምጣት ከዛም መርገብ የተለመደ ነገር ነው ይህን የተፈጥሮ ሂደት ማስቆም ባይቻልም ተገቢውን ጥንቃቄ በማድረግ ግን ማዘግየት ይቻላል ይህን ለማድረግ ከሚረዱ ምግቦች ውስጥ አንዱ ተልባ ሲሆን በውስጡ ፕሮቲንን ፋቲ አሲድና ጸረ ኦክሲደንት ስላሉት የቆዳን ጤና ለመጠበቅ ይጠቅማል በፀሐይ ጨረር ምክንያት ከሚደርስ ጉዳት ለመከላከል ይጠቅማል ጤናማ ለስላሳ ቆዳ እንዲኖረን ይረዳል የቆዳ እርጅናን ያስወግዳል ተልባ በጠቃሚ አልሚ ንጥረ ነገሮች የተሞላ ነው ተልባን ለጤና ተመራጭ ያደረገው የኦሜጋ 3 ፋቲ አሲድ እና የቃጫ ይዘቱ ቢሆንም ሌሎች ጠቃሚ ንጥረ ነገሮችም ይዟል እነሱም ማግኒዚየም ፎሌት ብረት ቫይታሚን B1 ካልሲየም ቫይታሚን B6 ፋቲ አሲድ ቫይታሚን E ጤናማ ቅባት ፕሮቲን ካርብስ የመሳሰሉት ናቸው ይህ ሁሉ ጥቅም አንድ የሻይ ማንኪያ ተልባን በመውሰድ የሚገኝ ነው
አሁን ካየናቸው ነገሮች ለአብነት ያህል ቃጫን፣ ፕሮቲንንና ኦሜጋ 3 ፋቲ አሲድን እንይ። ተልባ ቃጫን በከፍተኛ መጠን በመያዙ የምግብ ስርዓተ ልመት አካላት ጤንነት ያገለግላል፣ የረሃብ ስሜትን ይቀንሳል፣ የደም ስኳርን ያረጋጋል፣ ሆድን ለማለስለስ ይጠቅማል። የተልባ ቃጫ ሟሚም ኢሟሚም ነው። ተልባን በዕለት ተዕለት ምግቦች በተጠቀሰው መጠን ማካተት የምግብ መፈጨትን ለማሳለጥ ይጠቅማል። ተልባ ኦሜጋ 3 ፋቲ አሲድን በመያዙ ኤኤልኤ የተባለውን የእጽዋት ቅባት በመያዙ ለብዙ የጤና ጥቅሞች አገልግሎት ይውላል። ለምሳሌ ስትሮክን ወይም የጭንቅላት ደም መፍሰስን፣ የልብ በሽታን፣ የደም ግፊትን፣ ብግነትን ለመከላከል ይጠቅማል። ቀጣይ ለምናያቸው ብዙ ጥቅሞች ይውላል። በተለይ የስጋና የወተት ተዋጽኦችን ለማይወስዱ ሰዎች ተልባ ሁነኛ የኦሜጋ 3 ምንጭ ነው። ተልባ ከፍተኛ የፕሮቲን መጠን በመያዙ የሰውነት የበሽታ የመከላከል አቅም መጨመር፣ ካንሰርን ለመከላከል፣ መጥፎውን ኮሌስትሮል ወይም ኤልዲኤል ለመቀነስ ይጠቅማል። እንዲሁም ለጸረ ፈንገስ ፈውስ ይውላል። ተልባ ጥሩ የፕሮቲን ምንጭ ስለሆነ ስጋን ለማይወስዱ ለመተካት ይረዳል። ተልባ የአጥንት ህመምን ችግርን ለመከላከል ይረዳል። ተልባ በኦሜጋ 3 ይዘቱ ምክንያት ወደ አጥንት የሚሄደውን የደም ፍሰት በመጨመር እብጠትና ብግነትን በመቀነስ ጤንነት ያስጠብቃል። ተልባ የደም የስኳር መጠንን ለማመጣጠን ይጠቅማል። ከቅርብ ጊዜ ወዲህ በዓለማችን የስኳር በሽታ ሁነኛ የጤና ችግር እየሆነ መጥቷል። ለሌለባቸው ሰዎች ለመከላከል፣ የስኳር ችግር ላለባቸው ሰዎች ደግሞ ለመቀነስ ይረዳል። ምክንያቱም በውስጡ በያዘው የማይሟሟ ቃጫ ምክንያት ነው። ስለሆነም የስኳር በሽታ ያለባቸው ሰዎች አመጋገባቸው ላይ ከ1 እስከ 2 የሻይ ማንኪያ የተፈጨን ተልባ እየጨመሩ ለ1 ወር መጠቀም በአስገራሚ ሁኔታ የስኳር መጠናቸው ይቀንሳል ወይም ከመጠን በላይ እንዳይጨምር ይረዳቸዋል። ተልባ በኢንሱሊን የሚኖርን ሴንሲቲቪቲ በማሻሻል በደም ውስጥ የስኳር መጠንን ለማረጋጋት ይጠቅማል። ተልባ ካንሰርን ለመከላከል ይጠቅማል። ተልባ ሊግናንስ ጸረ ኦክሲደንትና በስትሮጅን ስለያዘ ካንሰርን ለመከላከል ይጠቅማል። በተለይ የጡትና የፕሮስቴት ካንሰር የመያዝ ዕድልን ይቀንሳል። ተልባ ሆርሞንን ለማመጣጠን ይጠቅማል፣ በተለይ በሴቶች ላይ። ተልባ በፋይበርና በሌሎች ይዘቶቹ በጡት ካንሰር የመያዝ ዕድልን በ20% እንደሚቀንስ፣ ጡት ላይ የሚፈጠሩ እባጮችን ለመግታት እንደሚረዳ ጥናቶች ያሳያሉ። ተልባ መጥፎ የኮሌስትሮል መጠንን ወይም መጥፎ የቅባት ግግርን ለመቀነስ ይረዳል። ተልባ ለልብ ጤና፣ ጥሩ የሊፒድ ፕሮፋይል፣ ጥሩን ኮሌስትሮል ወይም ጉድ ኤችዲኤልን ለመጨመር፣ መጥፎን ኮሌስትሮል ወይም ባድ ኤልዲኤልን ለመቀነስ ይረዳል። ተልባ በኦሜጋ 3 በቃጫና በሊግናን ጥምረቱ መጥፎ የኮሌስትሮል መጠንን መቀነሱ ለልብ ጤና እንዲጠቅም አስችሎታል። የተፈጨ ተልባን ከወር በላይ መውሰድ መጥፎውን የቅባት ግግር ለመቀነስ፣ ጥሩውን የቅባት ግግር ለማሻሻል እንደሚረዳ መረጃዎች ይጠቁማሉ። ይህም እድሜያቸው 45 ዓመት በላይ በሆኑ ሴቶች ላይ ጎልቶ ታይቷል። ይህም የሆነው በተልባ ውስጥ ያለው ቃጫ ከሐሞት ፈሳሽ ጋር በሚጣበቅበት ጊዜ ከሰውነት ስለሚወገድ ነው። ተልባ የደም ግፊትን ለማመጣጠን ይጠቅማል። ተልባን መጠቀም የደም ግፊትን ለማመጣጠንና የሌሎች ተጓዳኝ በሽታዎች ተጋላጭነትን ለመቀነስ ይረዳል። ተልባ የሰውነት ክብደትን ለመቀነስ ይረዳል። ተልባ ክብደትን ለመቀነስ የሚረዳው በቃጫና በጤናማ ቅባቱ ይዘቱ ነው። በተለይ ቶሎ ምግብ መመገብ ለለመዱ ሰዎች በሚመገቡት ወይም በሚጠጡት ውስጥ የተፈጨ ተልባን በመነስነስ በተጠቀሰው መጠን መመገብ የረሃብ ስሜትን ያስወግዳል። የተልባ ኢማሚ ቃጫ በጨጓራ የምግብ መፈጨትን በማዘግየት የረሃብ ስሜትን በመቀነስ ወይም ፍላጎትን በመገደብ የመጥገብ ስሜትን ለረጅም ጊዜ እንዲቆይ በማድረግ ቦርጭን ወይም ክብደትን ለመቀነስ ይረዳል። ለሆርሞን ምጥጥን ይረዳል። ተልባ የሆርሞን መዛባትን በተለይ በሴቶች ላይ ለማስተካከል ይጠቅማል። በሆርሞን መዛባት ለሚመጡ ችግሮች፣ ካንሰሮች፣ ከፔሪድ በፊት የሚከሰቱ ምልክቶችን ለመከላከል ይጠቅማል። የወር አበባ ህመም ላላቸው መንስኤው የሆርሞን መዛባት ከሆነና ሌላ ተጓዳኝ ችግር ከሌለ ተልባን መጠቀም የሆርሞን ሚዛንን ለማስጠበቅ ህመምን ለመቀነስ ይረዳል። ተልባ ለፀጉር እድገትና ጤንነት ይጠቅማል። ተልባ በቫይታሚን ኢ የበለጸገ ስለሆነ ለጤናማ ጠንካራ ረጅም ፀጉር ይረዳል። የፀጉር ጉዳትን ይከላከላል። የራስ ቅል የደም ዝውውርን በመጨመር የፀጉር እድገትን ለማፋጠን መሰባበርን ለመከላከል ይረዳል። ሌሎች የተልባ ጥቅሞችም ተልባ ለጸረ ብግነት አገልግሎት ይውላል። ህፃናት ጤናማ የአንጎል እድገት እንዲኖራቸው ይረዳል። ጤናማ የአንጀት ተዋሲያን እንዲኖር ይረዳል። እንደ አይቢኤስ ያሉ የአንጀት ቁስለት ችግሮች ለመከላከል ይረዳል። ለአንጀትና ለጉበት ጤና ይረዳል። ነገር ግን በተጠቀሰው አጠቃቀምና መጠን ካልወሰድነው የምግብ የመፈጨት ችግር ወይም የሆድ ችግሮች ይታያሉ። ከመድኃኒት ወይም ከሆርሞኖች ጋር ኢንተራክት ሊያደርግ ይችላል። ይህም በቃጫ ይዘቱ ምክንያት ነው። የሆርሞን መድኃኒት ለሚወስዱ፣
የደም ማቅጠኛ መድኃኒት ለሚወስዱ አንዳንድ በአፍ ለሚወሰዱ መድኃኒቶች ጥቅማቸው ሊቀንስ ወይም ኢንተራክሽን ሊፈጥር ይችላል። የምግብ አለርጂ ባለባቸው ሰዎች ላይ አልፎ አልፎም ቢሆን የማሳከክ፣ የእብጠት፣ የብግነት አይነት የአለርጂ ምልክቶች ሊታይ ይችላል። ተልባን በአንዴ በከፍተኛ መጠን መውሰድ የታይሮይድ እጢ ተግባርን ሊያስተጓጉል ይችላል። በተለይ የአዮዲን እጥረት ባለባቸው ሰዎች ላይ በእነዚህ ሰዎች ላይ የታይሮይድ ሆርሞን ምርት ላይ ጫና ሊያደርስ ይችላል። ተልባን መጠቀም የሌለባቸው ሰዎች ወይም በሐኪም ትዕዛዝ በትንሽ መጠን ሊወስዱ የሚገባቸው ሰዎች በሁለት ሳምንት ውስጥ የቀዶ ሕክምና ቀጠሮ ያለባቸው ሰዎች ተልባን መውሰድ የለባቸውም። ነፍሰ ጡር የሆኑ ወይም የሚያጠቡ ሴቶች ተልባን ከመጠቀማቸው በፊት ሐኪማቸውን ማማከር ይኖርባቸዋል። በትንሹ 1 ማንኪያ መውሰድ ሊችሉ ይችላሉ። ነገር ግን ሴት ከሴት ስለሚለያይ ሐኪማቸውን ቢያማክሩ የተሻለ ያደርገዋል። የሆርሞን መዛባት መድኃኒቶችን የሚወስዱ ሰዎች፣ የደም ማቅጠኛ መድኃኒቶችን የሚወስዱ ሰዎች በመጠኑ ወይም በጊዜ ርዝማኔው ላይ ከሐኪሞቻቸው ጋር ቢመክሩ የተሻለ ይሆናል። ይህ መረጃ ጠቃሚ ነው ብላችሁ ካሰባችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ለሌሎች እንዲደርስ አድርጉ። ሁላችሁም ይህን ቪዲዮ ላይክ ሳታደርጉ እንዳትወጡ። የሌሎች ተመሳሳይ ቪዲዮዎችን ሊንክ ከስር ማግኘት ትችላላችሁ። ስላዳመጣችሁን ከልብ እያመሰገንን በሌላ ቪዲዮ በተለያየ ጤና መረጃ እስከምንገናኝ ሰላም ቆዩ። ሰላማችሁ ይብዛም።